የስራና ክህሎት ሚኒስቴር ኢትዮጵያውያን በስዊድንና የተለያዩ አውሮፓ ሀገራት በስራ ለመሰማራት የሚያስችል የመግባቢያ ስምምነት ሚሊዮን ማኒንግ የተሰኘ የስዊድን ኩባንያ ጋር ተፈራረመ። ስምምነቱ በክህሎት ስልጠና፣ የስራ ዕድሎችን ማመቻቸትና የንግድ ልማት ስራዎች ላይ በጋራ ለመስራት የሚያስችል መሆኑም ተጠቁሟል። ሰላማዊት ነጋ የስራና ክህሎት ሚኒስተር ሙፈሪያት ካሚል ስምምነቱ ኢትዮጵያውያኖች ስዊድንን ጨምሮ በተለያዩ የአውሮፓ ሀገራት የስራ ዕድል ተጠቃሚ እንዲሆኑ የሚያደርግ ነው ብለዋል። ስምምነቱ ለስራ የሚሰማሩ ዜጎች ተገቢውን እውቀትና ክህሎት እንዲኖራቸውም ያስችላል ነው ያሉት። በሀገር ውስጥ የሚፈለገውን የሰው ኃይል በእውቀትና በክህሎት ለማዘጋጀት ስምምነቱ አስተዋጽኦ እንዳለውም ተናግረዋል። ኢትዮጵያውያን ወጣቶች ህጋዊ በሆነ መንገድ ወደ ሌላው የዓለም ክፍል የሚያደርጉትን የስራ ስምሪት ለማሳለጥ እንደሚያስችልም አብራርተዋል። አዳዲስ ክህሎቶችን ለማግኘት እንዲሁም በህገ ወጥ መንገድ ወደ ውጭ የሚደረጉ ጉዞን ለመቀነስም ትልቅ አስተዋጽኦ እንደሚኖረው ገልጸዋል። ወደ ውጭ ሀገር ለሚደረግ ስምሪት ብቻ ሳይሆን የሀገር ውስጥ ገበያው የሚፈልገውን የሰው ኃይል በክህሎት በማዘጋጀት ረገድም የራሱ የሆነ አስተዋጽኦ ይኖረዋል የሚል እምነት አለን። አላማችንም ሰዎችን ዜጎችን ወደ ውጭ መላክ ብቻ ሳይሆን ሁልጊዜም የሀገር ውስጥ ፍላጎትንም ማሟላት ጭምር ስለሆነ ለዛ የምናደርገው ዝግጅት እዛው ሳለ የሀገር ውስጥ ገበያውንም የሚፈለጉ ክህሎቶች ላይ በቂ ዝግጅት ባለው መንገድ እንድናቀርብ አስቻይ ሁኔታ የሚፈጥር ስለሆነ የዜጎቻችን ደህንነት ተጠብቆ አዳዲስ እውቀት አዳዲስ ክህሎት ማግኘት የሚችሉበትን እድል ፈጥሮ እግረ መንገዱን የስራ እድል እንዲፈጠርላቸው የሚያደርግ ስለሆነ ደስተኞች ነን። የሚሊዮን ማኒንግ ኩባንያ የኢትዮጵያ ዲቪዥን ኃላፊ ቢኒያም ፈቃዱ በበኩላቸው ኩባንያው ስልጠናዎችንና የስራ እድልን የሚያመቻች መሆኑን ተናግረዋል። ኩባንያው የስራ እድል አግኝተው በስዊድንና በሌሎች አውሮፓ ሀገራት የሚሰማሩ ዜጎች ደህንነታቸው እንዲጠበቅም እየሰራ መሆኑን ገልጸዋል። ለዜጎች የሚሰጠው የእውቀትና ክህሎት ስልጠናዎች በሀገር ውስጥ ተወዳዳሪ ሆነው የስራ እድል ማግኘት የሚያስችል መሆኑንም ነው ያስረዱት። በመሆኑም ኢትዮጵያውያኖች የዚህ እድል ተጠቃሚ እንዲሆኑ ኩባንያው እንደሚሰራ ገልጸዋል። በእኛ በኩል የስራ እድሉን አግኝተው ወደ ስዊድንም ሆነ ወደ ሌላ የአውሮፓ ሀገራት የሚሄዱ ሰዎች ሙሉ በሙሉ ደህንነታቸው የተጠበቀ እንዲሆን እንሰራለን። እሱ ብቻ ሳይሆን ከመሄዳቸው በፊት አብዛኛው ነገር ስዊድን ከደረሱ በኋላ ምንም አይነት ነገር ችግር ወይም ደግሞ ፕሮሰስ የሚፈጅ ነገር እንዳይኖርባቸው በፍጥነት ምናልባት ወር 2 ወር ባልሞላ ጊዜ ውስጥ ስራውን አንድ ሰው ማች አድርገን ስራውን ካገኘበት ቀን ጀምሮ እዛ ከገባ በኋላም ሁሉም ነገር ባለቀለት ሁኔታ ወደ ስራ ውስጥ መግባት እንዲችል ያንን አመቻችተናል። የምንሰጣቸው ትሬኒንጎች እዚህም ሀገር ውጪ የሚመጡ ኢንዱስትሪዎች ውስጥ የኛ ዜጎች ተወዳዳሪ ሆነው የስራ እድል ማግኘት የሚችሉበትን መንገድም እናመቻቻለን።